ጸበቅቲ አንተ ጸበቅቲ አይዝዕትሮ ሐሳስ መጸደማ ማነው እሱ? አፍት መገድ ያላሳልፍ የሚሉ ለቸገረን እንቆልዓለን። ሴትዮ ወይ በአማርኛ ወይ በትግረኛ እኔንም እያቅላቀሽ ግራ አታጋቢ። አረ ጸበቅቲ ነይ አንዴ ውጪኝ። አረ በቃ አንተ ሰክስና እንሂድ። አንተ ደግሞ መታገስ አቅቶ ነው? አረ ትዕግስትም ልክ አለው በእናትህ። አንዴ እድላችን ሞክር እንጂ ፊቴ ላይ በሩ እንደዘጋችሁ አትርሳ። ደግሞ ከታገስክ ላንተ አሪፍ ሰርፕራይዝ ነው ያለኝ። የምን ሰርፕራይዝ? ዓለምሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ላከና አስቴር አለማየሁ በትወና የነገሱበት ፊልም የሚመረቅ እንደሆነ አልሰማህም ነው? ምን የሚል ፊልም ነው? ሳቅ እንደምንጮሃ ሞልቶ ይፈሳል፣ ፍቅር እንዳዝመራ ታጭዶ ይታፈሳል ሊባልለት ቀን ቆርጠን ሳላያትን እየጠበቅን ነው። ሳላያት ታዲያ በእውነት ፊልም ፕሮዳክሽን ተዘጋጅቶ በሞሬል ኢንተርቴይንመንት የቀረበ አዲስ ፊልም ነው። ዓለምሰገድ ተስፋዬ፣ ናታይ ጌታቸው፣ መኮንን ላከና አስቴር አለማየሁ በትወና የነገሱበት አዲስ የኮሜዲ ፊልም። እየወደዱ መኖር፣ እየተፋቀሩ መቸገር፣ አንዱ ገላጋይ ሌላው ሸምጋይ እየሆነ ከትዕይንት ትዕይንት የሚደራ እስካሁን ካየናቸው ወጣ ያለ የሮማንስ ኮሜዲ ፊልም። መቼ ነው የሚመረቀው? ፍላሚንጎ በሚገኘው አዲሱ ህፃናትና ወጣቶች ቲያትር ሰኔ 22 በቀይ ምንጣፍ አሸብርቀን ልናስመርቅ ዝግጅታችንን ጨርሰናል። ስለሰጠህን መረጃ በጣም እናመሰግናለን። የምን ምስጋና ነው? አሁን ግቢና ጸበቅቲን ጥሪያት። ምን ልትሆን? ላያት ነው ዛሬ ቅርብ እና ሳላያት ልሄድ ነው። ውይ ሳላያት እኮ የፊልሙ ርዕስ ነው እሱ ነው። ለእናንተ ግን በድጋሚ ሰኔ 25፣ 26፣ 27 እና ሐምሌ 4፣ 5፣ 6 በሁሉም ሲኔማ ቤቶች ለእይታ ይበቃል። እንዲሁም በቅርቡ በሁሉም የክልል ከተሞችና ዩኒቨርሲቲዎች ለእይታ ይበቃል። እናንተ ግን ሰኔ 22 እንዳያመልጣት።